Raabranne yaadeen qabaddee dhufee like share subscribe gochuudhaan ajaja isaanis ni jedha. Baay'ee tokko nama gaddisiisas waan tokkotu itti yaadin dura murtoo akka nu itti goonellee akka raabrannu nu godha jechuudha. Kanaafiyyuu viidiyoo wajjumaan daawwannu jechuudha. እኮ የት ወንዝ ጋር ጥለሻት ነው አይደል? አንቺ በገዛ ሲጋሽን ምን አውሬ ሴት ነሽ አንቺ? ንገሪ ብቻ ንገሪ። ፋንቸ ነገረችኝ። እንደዚህ ብላ ነገራለች። ስጋውን እዛ ወንዝ ላይ ተረጋጋ። ይሄም አልልኩ ወራጁ አለ ጠያታለሁ ነው የትልቅ ወራጁ አይደለም ለምን ምታሽኝ? ወራጁ ቁጣ አርገሽው ዝብለሽ ወራሽ እዛ ወንዙ ላይ ተተሻት። አረ በስመ አብ አንቺ ልጅ አረ በስመ አብ አብ ያለው ተስማሙ እንተናት እኔ ራሴ ነው ልከልኳት። አረ በስላሴ ሰው አንቺ ልጅ በኮንፊደንስ ታወሪያለሽ እንደዚህ? ወይኔ ልጅ ገደለችው። በቃ ተረጋጋኝ። ልጁን ብቻ አይደለም እኔንም ነው ገደለችው። ለምን አትራግረኝ ነበር? እንኳን ደህና መጣችሁ እንግዶቻችን። እንኳን ደህና ቆየኝ። እሺ እንግዶቻችን እስኪ የመጣችሁበትና ራሳችሁን አስተዋውቁልኝ። እሺ እኔ ግርማ እባላለሁ የመጣሁት ከነቀምት። እሺ ግርማ። እኔ ኤደን እባላለሁ እሱ አዲስ አበባ ነው። እሺ ኤደንና ግርማ እስኪ ዛሬ ወደኛ ስቱዲዮ ምን ብቅ እንዳስባላችሁ የገጠማችሁ ችግር ምንድነው? እስኪ ዘርዘር ሰፋ አድርጋችሁ ለአድማጭ ተመልካቾቻችን አንተን ጀምር። እሺ አመሰግናለሁ። እኔ የመጣሁት ከዚህ በፊት አንድ ዓለም የምትባል ፍቅረኛ ነበረችኝ። በአጋጣሚ ነው ተዋወቅነው። ያው በአጋጣሚ የተጀመረው ፍቅር እስከ መጨረሻ ሄዶ ነበር። አብረን 3 አመት ከ3 አመት የሚያልፍ ፍቅር ጀምረን ነበር እያሳለፈን ነበርና በአጋጣሚ ግንኙነት ውስጥ እያለን አረገዘች። ካረገዘች በኋላ በሰዓቱ ደንግጬ ነበር። ጥያት ጠፋውና ተመልሼ መጥቼ ስጠይቃት ልጅ እንደወለደች ነገረችኝ። በሰዓቱ ግን ልጅ እሷ ያላገኘው ስጠይቃት ለወላጆቼ ሰጥቻለሁ ነው የምትለኝ። ላጣራምና ሞከርኩኝና ያው ልጅ ወላጅ እንኳን እንደሌለ አወኩኝ። ጓደኛውን ደውልለትና ጠይቃት ነበር። ያው ደህና ናት ምናምን ትለኝ ነበር እሷን። ከዛ ያው እኔም ሲመጣ ግን ያጣራ ሲሞክር ልጁ እሷ አጠገብ እንደሌለ ነበርና አሁን የመጣሁት እዚህ ስቱዲዮ ልጅ የት እንዳለ እንድታጣሩልኝ ነበርና ማለት ልጁ ተወልዷል? ልጁ ተወልዷል። እሺ ከተወለደ በኋላ ያው ለምን ነበር አንተ በዛ ባረገዘችበት ሰዓት ለምንድን ነው ልጁን አትፈልገውም ነበር? ይሻል ወይስ አታስቡት ነው ያረገዘችው? ሳላስብ ነው ሳናስብ ነበር የተፈጠረው። ደንግጬ ስለነበር ፈርቼም ልክ ነህ። ግን ያው በሰዓቱ መጋፈጥ ነበረብን እና አብረን ነበር መጋፈጥ ነበረብን። በሰዓቱ ጥዬ ስለጠፋው ያው አሁን ተመልሼ መጥቼ ልጄን ለመፈለግ ሲመጣ ልጄ እሺ አንቺ ጋር ምን ሄደን እስኪ ምንድን ነው የተፈጠረው ነገር እስኪ ዘርዘር ገለጽ አድርገሽ። እኔ ዓለምንም ማቃት አብረን ያደግነው ያው እህቴ ማለት ነች። ትምህርት አብረን የተማርነው እና እንዳጋጣሚ መጀመሪያ እሷን ጠያት ወደ አዲስ አበባ መጣሁ። እዚህ ስራ እየሰራሁ እሷም ተከትላ መጣች። አንድ ቤት እየኖርን ተቀጥረን ስራ እየሰራ ነበርና በመሃል ላይ ከሱ ጋር ተዋወቀች እና ያው አለመቻቻለን ከሱ ጋር ሲቆንና ቤት ቀየረች። እሷ አያውራችሁ ነበር የሚኖር? ቤት ቀየረች። እሷም ቤት ትመጣለች እኔም እሄዳለሁ። እዛ እንደዛ ያን እና እንዳረገዘች ምናምን ነገረችኝ። እንዳረገዘች ነገረችኝ እና በመሃል ላይ እሱ ማብራት እንደሌለ
ጥሏት ጠፋ። ጥሏት ከእሷ ጋር እንዳልኖረ ጥሏት እንደጠፋ ምናምን ነበረችን እና አብረን ያው እየተጠያየቅን ምናምን ልጁ ተወለደ። እስከ 4 ወር ድረስ ምናምን እኔ ማቅ ነበረ 4 ወር እስከሚሆነው ድረስ ከእሷ ጋር ነው የምሷቤት እና በመሀል ላይ ልጁን አጣሁት። ልጁን ሳጣው ቤተሰብ ቀልቀዋለሁ ምናምን ስትል እኔ ክፍለ ሀገር ያው አንድ ሰፈር ላይ ስለሆን እኔ ቤተሰብ ጋር ደውዬ ስጠይቅ ልጁ ወደዛ እንዳላከችው ሰማሁ። ከዛ እኔ አሁንም ደጋግሜ ብጠይቃትም አንዴ ለማደጎ ሰጥቻለሁ ምናምን እያለች በቃ ብዙም አልነገረችኝም እና የተለያየ በየቀኑ የተለያየ አንዴ እንደዛ አድርጌዋለሁ አንዴ እንደዛ አድርጌዋለሁ እያለች ከዛ መጨረሻ ላይ ለሱ ደወልኩለት ልጁ ከሷ ጋር እንደሌለ እና እንደዚህ በጨቀጨቃትም እውነተኛውን ልነግረኝ አልቻለችም። እየደበቀች ነው። እሱም መጣ ከሱም ጋር ሆነን እሱም ሄዶ ቢጠይቃትም ምንም በቃ ከኔ የተለየ መልስ አልሰጠችም እና እንዳጋጣሚ የእናንተን ፕሮግራም ስለምንከታተል በዚህ ምክንያት እንድታግዙን ብለን ነው። እሺ እስኪ ወደ አንተ ልምጣና ግርማ ስትተዋወቁ ከአለም ጋር እስኪ እንዴት ነበረ ትውውቃችሁ? 2 ዓመት እስከ 3 ዓመት የሚሆን ጊዜ አብረን ነበር ብለኛል እና እስኪ ያሳልፋችሁትን ጊዜ ዝርዝር አድርገህ። ልክ ነው። እኛ የተዋወቅነው በአጋጣሚ ነው። እኔ ታክሲ ረዳት ነበርኩኝ። እዛኔ እሷ ተሳፋሪ ነበረች። በአጋጣሚ ስልኳን ጥላ ወጣች። ስልኳን ጥላ ወረደች። በአጋጣሚ ሆኔ ስለነበርኩኝ አነሳውና በሌላ ስልክ ደወለች። ስትደውል አነሳውና ስልክ ጥዬ ነበረ ምናምን አለችኝ። ከዛ ችግር የለውም እኔ ታክሲ ረዳቱ ነኝ ስልኩን አግኝቼዋለሁ በእንደዚህ አይነት ቦታ እንገናኝ ብዬ አንድ ቦታ ቀጠርኳትና ስልኳንም መለስኩላት። በአጋጣሚው በዛ ሰዓት ማውራት ጀመር። ማውራት ስንጀምር ያው መገናኘትም መጣ። ተገናኘን፣ አብረን ጓደኛሞች ሆነን ፍቅር ጀመር። ቅድም መጀመሪያው እንደነገርኩ ፍቅር ውስጥ እያለን እንደዚህ አይነት ኬስ ሲፈጠር ተረብን ያው ሰዓቱ ጥዬ ስለጠፋው ካረገዘች በኋላ ጥያ ስለጠፋው ቆይ ማለት ለምንድን ነው የጠፋው? ምክንያቱ ምንድን ነው? ምክንያቱ ያው የኑሮ ጉዳይ አለ። ሁሉም ነገር ስላልተሟላልኝ በሰዓቱ ልጅ ማሳደግ አብሮ መኖር በጣም ስለሚከብድብኝ አልቻልኩትምና ደንግጬ ጠፋሁ። ግን አሁን በጣም ስለተደሰትኩ ልጅ ነውና ልጄ ነው ለመፈለግ መጥቼ እሷንም ጠየቅኳት። ወላጅ ምናምን ስላለችኝ ወላጅ ጋር አልሰጠችም። እሱን እንድታጣሩልኝና ያው ፕሮግራሙን ደግሞ ሁሌ ስንከታተለው ብዙ ውጤት የተገኘበት ፕሮግራም ስለሆነ ለዛ ነው ወደዚህ የመጣሁት። አይ ዞሮ እኛ ያው እንግዲህ የምንችለው ሁሉ እናደርጋለን። በነገር ላይ ግን ያንተ ትልቅ ጥፋት አለበት። እዚህ ጋር ይዘን መሄድ ያለብን ነገር በጣም ትልቅ ጥፋት ነው ያጠፋው። ምክንያቱም እቺ ሰው ያረገዘችው ያንተ ልጅ ነው። ኢቨን ያው ምናልባት ጊዜው ሁሉ ካላለፈ አቦርትም ልታደርገው ትችል ነበረ። ግን ቢያንስ በመሀል መጣ አንተ ትንሽ ለመውለድ ምናምን ጊዜ ላይ ስትደርስ መጣ አንተም ቢሆን ትሪት አድርገህ በቃ አብረህ እኮ ላትኖር ትችላለህ። ግን እንደዚህ አይነት ነገሮችን ማድረግ ነበረበት። እስኪ ማለት የአንተ ቤተሰቦች አያውቁም ነበረ ፍቅረኛ እንዳለ? አልነገርካቸውም ነበር? አልነገርኳቸውም። ለዛ ነው እና አሁን ደግሞ ነግሬያቸው በቃ አንድ ፍቅረኛ ነበረችኝ። በአጋጣሚ እንደዚሁ ታክሲ ስራ እየሰራሁ ተዋወቅን። ፍቅረኛ ነበረችኝ።
እሷን በአጋጣሚ አርግዛልኝ እንደ አዲስ አበባ እዛ ነው ያለችውና ካረገዘችኝ በኋላ ስራውን ትቼ ወደዚህ የተመለስኩት ወደ ሀገሬ የተመለስኩት ለዚህ ነው ብዬ ለቤተሰብ ያስረድቼው ነበር። ያው ልጅ እስከሆነ ድረስ አይዲ መፈለግ አለብኝ ብሎኝ ስለላኩኝ እነሱም ማከረ ለዛ ነበርና ወደዚህ ፈልጌ ለራሴ ስላጣው በዚህ ፕሮግራም ደግሞ ብዙ ሰው ስለመከረኝ ውጤታማ ስለሆኑ በዚሁ እንድትረዱኝ ነበር የመጣሁት እናንተ ጋር። ከዚህ ውጭ አሁን ቅድም እያልሽ ነበር በጣም ብዙ ምክንያት ትደረድራለች እንደዚህ ትላለች ብለሽኛል እና ከዚህ በተለይ አሁን አንቺ እንደ ቅርብ እንደ ጓደኛ የምታውቂው ከዚህ የተለየ መቼም ያው ጓደኛ ስትሆኝ በጣም ብዙ ነገር ትመካከሪያለሽ እና እንደዚህ ሆነ ብላ እውነቱን ነግራሽ አታውቅም? አልነገረችኝም። የተለያየ ምክንያት ትሰጠለኛለች እንጂ አልነገረችኝም። ቤተሰብ ጋር ነው አለችኝ። እኔ ቤተሰብ በራሴ መንገድ አጣራው ቤተሰብ ጋር የለም። አሁን ደግሞ እየቀያየረች ነው እንጂ እውነቱን አልነገረችኝም። ማደጎም ብላሽ ነበር? ማደጎም ብላኝ ነበር እኮ ልተጣሪያ ሞከርሽ? እሱ ሄጄ አጣራው። እሷ በነገረችኝ ለዚህ ሰጥቻለሁ ባለች በኩል ለሁሉም አጣራው እና በቃ በዚህ ምክንያት ከሷ ጋር ራሱ ጸብ ውስጥ ነው ያለነው። ለምን እውነቱን ልነግረኝ አልቻለችም? እንደው ማለት ማደጎ ማጣራሽ ቤተሰብ ጋር ማጣራሽ ከዚህ በተለየ ሌላ ፍንጭ ምንም ሰጠሽ አታውቅም? ሌላ ፍንጭ ያገኘሁት ነገር የለም ከዚህ ውጭ እስካሁን። እሺ አቤል ምንድን ነው ማለት አንተ ከነቀምት ከመጣ በኋላ ወደ አዲስ አበባ የሆነው ነገር የተፈጠረው ነገር ምንድን ነው? እስኪ ከእሷ ጋርም ቁጭ ብለህ ለማውራት እንደሞከርክ ነግረኝ ነበረ። በደንብ ዘርዘር አድርገህ ነግረኝ እስኪ ንገረኝ። ልክ ነው። ድሮ ከጓደኛ ጋር ከሄደን ጋር ተከራይታ የምትኖርበት ቦታ እዛ የታወቅንበት ቤት ነበር። ከዛ ብቻን ወጣ የምትኖርበት ተከራይታ የምትኖርበትን ቦታ ሄድኩኝና አገኘኋት። ካገኘኋት በኋላ ስመጣ በጣም አለቀሰች። ሰምታኝ ማለት ነው። አለቀሰች። ሳያትም በጣም ተጎድታ ነበር። በጣም ከመጎዳትም የበለጠ በጣም ስሜቷ በጣም እንትን ብሎ ነበር። እዛ እንደምንም ብዬ አወራን፣ አባበልኳትና እንድታወራኝ አልኩኝ። እሺ ከዛ በኋላ ልጅ እንደወለድሽ ሰምቻለሁ፣ ልጅን የት ነው ያረግሽው ምናምን ብዬ ጠየቅኳት። ከዛን አይ እኔ በሰዓቱ ጽንሴን አቋርጬው ነበር አልወለድኩም ምናምን አለች። እሺ አይ እሱን አጣርቼው እንደወለድሽ ነግሮኛል፣ ጓደኛሽም ነግራኛለች፣ ግን አሁን የወሰድሽው የት ነው ምናምን ብዬ ጠየቅኳት። እዛን ወላጅ አልነገረችኝም፣ አልወለድኩም ብላ ካደችኝ። እሺ እዛን በሰዓቱ ተጎድታም ስለነበረ እየቀለደች ያለ መስሎኝ በሰዓቱ እሺ ምናምን ብዬ ተወኩትና ግን ጓደኛሽ እንደወለድሽ ነግራኛለች፣ ስልክ ባይሰራ ምን ሁሉ አጣራ ነበርና እንደወለድሽ ነግራኛለች፣ ግን ልጁ አብሮሽ እንደነበረ ነው የምትነግረኝ፣ የት እንደወሰድሽ እሷም አላወቀችም። ለዛ ነበርና በሰዓቱ ደግሞ ጥይሽ የጠፋው በጣም ይቅርታ ያባበልኳት። እሺ ያለውንም ችግር በሰዓቱ የኑሮ እንትንም ከባድ ስለሆነብኝ ቤተሰቤንም ስለፈራው ልጅም ቤተሰብ ማስተዳደርም በሰዓቱ አልቻልኩም። ለዛ ነበር ጥይሽ የጠፋት ብዬ አባበልኳት፣ እንድታወራኝ አደረኩኝ። ግን በቃ መጨረሻው ልጅ የለም ማለት ነው? ልጅ አልነገረችኝም የት እንዳደረገች፣ አልወለድኩም ነው እንጂ ያለችኝ እሷ። እኔ ባጣራሁበት መንገድ ግን እንደወለደች ነበር፣ እሷ አልነገረችኝም እውነቱን። እዚህ ነገር ነው እየነገርከኝ ያለኸው። እንግዲህ እንደው ማለት በትልልቅ ሰዎች፣ በሽማግሌዎች፣ በቄሶች አላስጠየቅካትም ነበር? እኔ ያጣራሁት በግሏ እሷን ካገኘኋት በኋላ ከዛ በፊትም በስልክ ነበር እየጠየቅኩ ነበረው፣ ለማጣራትም እየሞከርኩ ነበር። አሁን እዚህ አዲስ አበባ እያልኩ ያለሁት እዚህ አዲስ አበባ ከመጣ በኋላ በትልቅ ሰው አልጠየቅካትም ወይም አላስጠየቅካትም ነበር ወይ? ሰዎችን ወስደህ ልጄን የት አደረግሽው፣ የት ነው ያለው ልጄ ብለህ ለመጠየቅ አልሞከርክም? ያስጠየቅኩትም ጓደኛዋን ነበር።
ትላልቆች እንደዚህ አይነቶችን አላስጠየቅኩም። ጓደኛውም ሲጠይቅ ተመሳሳይ ነገር ነው የምታወራኝ። ልጇን እንዳቋረጠች እንዳልወለደች ነው የምትነግረው። ስለዚህ ጽንሱ ተቋርጧል በሚለው አምናል ወይስ አላመንክም? ያው እኔ እንዳጣራሁት ልጁ እንደተወለደ ነው። ግን እሷ በሰዓቱ እሷ ኤደን ነግራለች ልጁ እንደተወለደ አይደል? ልክ ነው እኮ። እኔ ግን ያው ያመንኩት እንደተወለደ ነው የወሰድኩት እኮ። ቢያንስ እሷ እያረጋገጠችልህ እኮ ነው። እሷ ያሳማኝ ነገር ነው እሷ የምትለኝ። በፖሊስስ እንዲሆን ኤደን ወዳችን ልምጣና በፖሊስ ለምን አልጠየቃችኋትም? ለምን ቀድማችሁ እኛ ጋር መጣችሁ? የለም እያላችሁኝ ያለው እኮ የሰው ልጅ ነው እኮ፣ ቀላል ነገር አይደለም። በፖሊስ ያው ጓደኛም ስለሆነች ሌላ ችግር ውስጥ እንዳገባ ብዬ ነው እኮ። ሌላ ችግር ውስጥ እንዳገባ ብለሽ ምናልባት የምትደብቂላት ነገር ይኖራል እኮ። ልጅን ያክል ሰውን ያክል ፍጥነት ሲጠፋ እንዴት ተብሎ ማለት እንዴት ለምን አትጠይቂያትም? ጓደኛሽ ብዙ ነገር እኮ ልትሆን ትችላለች ላንቺ፣ ገብቶሻል አይደለም? ስለዚህ ለምን በፖሊስ በህግ አንተም ቢሆን ልጅ ያልጠፋብኝ ያልከለው ወይስ አላመንክበትም? ልጁን አምኜዋለሁ እኮ። ያንተ ልጅ አይደል? የኔው ልጅ ነው እኮ። ስለዚህ ለምን እንደዛ አላደረጋችሁም? ጓደኛ ስለሆነ በጣም በዛ በመውለዷ ምክንያት በጣም ተጎድታለች። ምክንያት እንደገና ደግሞ ሌላ ችግር ውስጥ እንዲገባ ስላልፈለኩ ነው በራሴ መንገድ ሁሉንም የሚያረጋግጥ። አሁንም እኮ አታደኛትም እኮ፣ ገብቶሻል? ይሄ ልጅ ቦታው ላይ ከሌለ እኮ አሁንም ቢሆን እኛም ስናረጋግጥ እኛም ስናጣራ እኮ ችግር ውስጥ መግባቷ እኮ አይቀርም። ተናገሪ እንጂ ዝም ያልሽበት የሆነ ነገር እንዳለ ይሰማኛል። ምን ንገሪኝ፣ አይዞሽ። ምን ነው ፈራሽ? መናገር የምትፈልጊው ነገር አለ? እሱ ይውጣልኝ። የምናገረው ነገር አለ። ማን ነው የሚወጣው? እሱ ይውጣ ማለት እሱ ባለበት መናገር ሌላ ነገር አለ? መናገር የምትፈልጊው? እሱ ባለበት መናገር አልፈልግም። እሺ የኔ ወንድም ግርማ፣ አንድ ወጭ ትቆይልኛለህ? እሺ። asitti hordoftoota kiyya mucayyoo kun Eden isin jedhamtu kun ጓደኛ አለም jechuudha. Baadiyyaatti kan wajjiniin guddatan kan wajjiniinis barachuutti jiran jechuudha. Maali alam gurbayyoon amma isin yeroo inni deemu argitan kun hiriyaa isiiti jechuudha. Akka dingataa wal barree jira taaksii keessatti. Utuu inni raddaateedha, isheen immoo inni malaa jirti turte. Achi keessatti silkii ishii gattee dhiistee deemnaan isatu fuudheef jechuudha. Kan silkii biraatiin dawwalte achi keessatti gateera silkii koon jedheeni naan jetteedha gaafa jalqaba jechuudha. Achumaan akkasuma tokko lama jedhan wal baranii hariiroo jaalalaa jalqaban jechuudha. Isii kana wajjin walumaa wajjin barachuutti jiranii ጓደኝummaan jara baadiyyaatti jalqabe haga Addis Ababaa wajjin dhufanii Addis Ababaatti illee barachuu gahee ture jechuudha. Gidduudhaan gurbaa kanaan ergi alam wal bartee adda ba'anii wajjin mana tokko keessa jiraataa dhaqanii booda immoo ala alam girmaa wajjin wal bartu jarri lamaan mana kireeffatanii wajjin adda ba'an jechuudha. Isheen kun immoo ጓደኛን jara akkuma itti fufettutu jiru mana tokko keessa garuu akka duraanii wajjiniin hin jiraatan jechuudha.
utuma akka jedhamnu Alamii fi Girmaanii akka dingataa garaatti hafe jechuudha ilmooni. Isa booda Girmaan immoo rifatee bulchuu ilmoo akkamittan gizee kana ofitti amanamummaa dhabu naasuudhaan gatee badi jechuudha Alamiin. Booda akkuma ta'etti mucayyoon edeen kun gargaaraadhuma hiriyaa waan ta'aniif yeroon da'umsaa geenyaan deesse jechuudha. Yeroo deessu biran turre Girmaan abbaan warras yookaan jaalalleen isii jechuudha. Akka deesse immoo dhaga'eera. Isheedhuma kanarraa dhaga'e. Isheen nan fashaleesse jettee itti himte garuu inni immoo qabatamaan dhaga'eera akka deesse jedhe jechuudha. Dhuguma gurbaan kun ergi wanti kun faxarame ergi dhugaadhaan jaallata ergi ta'e jaalallee isaa ergi taate wajjumaan rakkoo dhufu wajjumaan qeebalee wajjumaan akkuma ta'etti dabarsuu qabu ture. Silaa qobaasii rakkachuu hin qabdu ture. Namni hin dogoggora. Garuu mucayyoon kun edeen kun amma waan ta'e hundumaa quba qabdi. Amma isheellee Alamallee gaafatee jennaan waan tokko waan qabatama ta'e kennuufi dinnaan warra miidiyaa irratti haadhaanis ta'ee obboleettiidhaanis ta'ee nama bade yookaan immoo nama wanti tokko jalaa badee mul'achuu dide Rabbuma wajjiniin walitti fidu jechuudha barbaadanii. Kanaafiyyuu informationii akka qabatamaan argatu barbaadeyyee gara kana dhufe jechuudha Girmaanii. Edeen kun mucayyoon isin iskiriinii irratti ilaalaa jirtan kun beekte jechuudha. Mistira jiru maaliif Alamii hiriyaasii gizee ijoollummaa baadiyyaatti wajjiniin guddata wajjiniin illee baratan akkuma obboleettii xiqqootiiti jettee. Kanaafiyyuu mistira wadannoos kan waan ta'eef beekti garuu jaalalleesii sanaaf yaaddeeti jechuudha. Girmaadha jechuudha. Maaliif Alamii mucaa ofii garaa keessatti ji'a 9 baattee ji'a 9 qulqulluu itti cinqamtee baattee itti dadhabdee jechuudha. Aariirraa cinqamuurraa kan ka'e bishaan keessa buuseera. Bishaantu fudhatee deemee nan gatee na to'ajjeese jette jechuudha. Booddee garuu isin kunis beekti akka Alam mucaasii bishaan nyaachifte jechuudha. Mucaa ji'a 4 mucaa dubaraa. Garuu isaan gadi bahi kan jettee hirrifataadhaaf jetteeti. Amma of biraa gadi baafteetti Girmaa. Warra amma viidiyoo waraabu kanatti hin himti jechuudha. Booda immoo dhaqanii gaafatu manuma isheetti manuma Alam kireeffattee keessa jirtu yookaan keessa taa'aa jirtu dhaqanii akkamiin jennaan isin kun dursitee itti himteetti waan ta'eef Alam inni hoskitu garuu booddee dhugaan hin baati. Achitti xiqqoo ishee warrabbashu isa booda fudhatee gara higgiitti deemamuu natti fakkaata. Walumaan ilaallu baay'ee tokko nama gaddisiisa. Namni ilmoo ofii kan namaayyuu nama mararaa ilmoo ofiitti cinqamee ciniinfatee du'a keessaa hafamaa yeroo dhalamu kan yoon dhalee hin beekinillee garuu akkamitti garaan ishee jedhee fi daa'ima ji'a 4 daa'ima ofiisiitiitti cinqamtee dhalte ji'a 9 garaatti baatte. Bu'aa baay'ee kan argite isheetu beeka. Dadhabbii isaas dhukkubbii isaa hundumayyuu isheetu beeka. Garuu anumti tilmaamuun na rakkisu. Anumti isin dhalle kun tilmaamuun na rakkisu. Ammam akka ilmoo nama marartu ammam akka nama cinqu tilmaamuun namatti hin ulfaatu. Garaan akka isiidha itti ishee hin beeku. Namaaf kennuun jira. Namni ilmoo hin arganne baay'eetu jira. Lubbuu ilmoo isheetti sin gaafatamti.
idibee jiraattu hundumaayyuu immoo gaabbii keessa galti jedhee tayyaada ilmoodha fuulduree namaatii hin baddu. Hin beekan suma gaafa rabbiin nama harkaa fudhate yoo duute ilmoon ofii akka inni nama guute ilmaamuun namatti hin ulfaatu. Daa'ima lubbuu qabdu waa tokkotti illee hin beekne ciniinfattee kan deesse du'a keessaa kan rabbiin ishee hambise beeku baay'ee tokko nama dhiba dhugaa. እሺ ኤደን ምንድነው ማለት የተለየ ነገር ያለ ይመስላልና ምንድነው እስኪ ንገሪኝ እስኪ። ያው እሷም በጣም ስለተጎዳችና ለሱም መንገር ስለከበደ ነው ልጁ በህይወት እንደሌለ አውቃለሁ። ማለት በህይወት የለም በሰዓቱ በጣም ተቸግራ ነበር። በቃ ቤተሰብም በክፍለ ሀገር ደግሞ በጣም ማክራሮች ናቸው ቤተሰቦቿ የቄስ ልጅ ነችና እንደዚህ አይነት ነገር አይቀበሉም። እና እሷም ምንም ገቢ የላትም ነበር እሱም ጥሏት ሄዷል። መጨረሻ ላይ ልጁን ለውሃ እንደሰጠች ምናምን ነገረች። ምን ማለት ነው? ቀልጁ በህይወት የለም እና ይሄን ያወቅሽ አንቺ እንዴት ለሷ አልነገርሽውም? ያለሱ ለመናገር ይከብዳል። አባቱ አይደል እንዴ? አባቱ ሊሆን እኮ ይችላል። በህግ ቢያንስ እኮ ይሄ እኮ ማለት የወንጀለኛ ተባባሪ መሆን እኮ አንቺ ለራሱ እኮ ያስጠይቅሻል። ቀላል ነገር እኮ አይደለም ይሄ። እሱን አውቃለሁ ግን እሷም ጓደኛዬ ነች ከዛም አልፎ እህቴ ነች እና ብዙ ተሰቃይታለች። ደግሞ እንደዚህ አይነት ነገር እንዲደርስባት ስለማልፈልግ ነው በሱ ፊት መናገር ያልፈለኩት። አሁን እኮ ምንም ይሄ ሰውዬ ይጣራ ብሎ አንቺን ይዞሽ ቢመጣ መቆኛ ስቱዲዮ ድረስ ፖሊስ እኮ አሁን ይሄን ጉዳይ መስማትም እኮ አይቀርም። ስለዚህ አንቺ ማን በተባባሪ ነበርሽ ማለት ነው? በእርግጥ የነገረችኝ ድርጊቱ ከተፈጸመ በኋላ ነው። በጊዜው እኔ አላወኩም። ምንም በፊት ላይ ደብቀኝ ነበር እንደዛ ክፍለ ሀገር ነበር ያለችኝ ያን ያጣራሁ ነበር። ግን ከዛ በኋላ እኔም ተጭኜ ስጠይቃትና ከድርጊቱ ከተፈጸመ በኋላ ነው ነገረችኝ። እኮ ታዲያ እሺ እሱም ይሁን ለፖሊስም አትናገሪ ቢያንስ ለሱ ለምን አልነገርሽም ነው እኮ ያሉሻለው። ለሱም ቢሆን ይከብዳል ወይ እሱ ወደ ህግ ምናምን ቢያቀርባት በየፈርቻ ነው። ወደ ህግ ማቋወን መቅረብ እኮ ይቀርም። አይ ስለደበቅሽላት እኮ ይሄ ጉዳይ እኮ ተሸፍኖ የሚያልፍ ነገር እኮ አይደለም። እኛም እኮ ይሄንን ነገር ስንደርስበት እውነታ መሆኑን አሁን እንኳን አንቺ እየነገርሽኝ በቃ እሷን እኮ ለህግ አጋልጠን እንሰጣታለን። አሁንም ቢሆን እሱ ነው የምነግርሽ። በፈታ የስንት ወር ህፃን ነበር ነው ያልሽኝ? የአራት እኔ የማውቀው እስከ 4 ወር ድረስ ነው። ጓደኛው አይደለሽ? ምን እስከማውቀው የሚያስብል ነገር እኮ የለም። ስለ የሆነ ሰዓት ላይ እኮ እኔንም ደብቃኝ ነበር ያንን እንደዚህ እንዳደረገችው። ያንስ እንደወለደች ታውቂያለሽ አይደል? እንደወለደች አውቃለሁ 4 ወር እስከሚሆናት ድረስ ምናምን አውቃለሁ። ከዛ በኋላ ግን ለተወሰነ ወሮች ያህል በቃ እኔም ቤተሰብ ጋር ነው ምናምን ብላኝም እስከዛ እስከማጣራ ቢያንስ 1 ወር ይቆያል። ከዛ ለማደጎ አለች በቃ ከ3 እና ከ4 ወር በኋላ ይሆናል ማለት ነው የሚያወቁት። ኦኬ እውነታውን ማለት ነው። እውነታውን ያወቁት። አሁን የምትኖርበትን ቤት ታውቁታላችሁ? ስለዚህ እሷ ደግሞ ምናልባትም አንቺንም ደብቃሽ ሊሆን ይችላል። ስለዚህ ጓደኛሽ ምናልባት ይሄ ልጅ ለሰው ሰጠው ሊሆን ይችላል። ምንም እንኳን እንደዚህ ትበልሽ እንጂ እውነታውን አንቺም ቢሆን ምንም እንደዚህ ስላለችሽ እንጂ እውነቱን በደንብ አታውቂም፣ አላየሽም ባይነሽ። እኔ ባይኔ አላየሁም ስለዋራችን እንጂ። ስለዚህ ሁላችንም አብረን እንግዲህ ያው ቤቷን እስካወቅሽው ድረስ ሄደን የሚፈጠረውን ነገር እናያለን። በቃ በዚሁ አጋጣሚ የምነግርሽ ነገር ምንድነው በቃ ሰው ላጠፋው ጥፋት መቀጣት አለበት። ጓደኛዬ ናት እንደዚህ በቃ ይሄ ሌሎች ሰዎች ለራሱ አስተማሪ ማለት ነው። አንቺ ልክ እንደዚህ በቃ አድርጓለች ወንጀል ነው እኮ የፈጸመችው አይደል? ሰው ነው እኮ እየገደለች ያለችው።
የሰው ነፍስ ነው እያጠፋች ያለችው። በሰዓቱ ብቻ በፖሊስ ማሳወቅ ለፖሊስ ማቅረብ ነበረብሽ። ያው እንደ ሰው እንደዛ ነበር። የሰው ነፍስ ነው የጠፋው። ግን እኔ በሰዓቱ የልጁን ብቻ ሳይሆን የተረዳሁት የእሷንም ብዙ ነገር የተሰቃየችውን ነው እና ከዚህ በኋላ ደግሞ ሌላ ስቃይ ውስጥ እንዳገባ ብዬ ነው። በጣም ተቆጣ ነበር በሰዓቱ። ስለዚህ በቃ እሺ እንግዲህ የሚፈጠረውን አብረን እናያለን። እዚህ ድረስ መጣሽ ወይም መጣችሁ ይህንን ጥቆማ ስለሰጣችሁን በጣም እናመሰግናለን። አመሰግናለሁ። ሰላም ጤና ይስጥልን ውድ የክህሎት ቤተሰቦች እንደምን አላችሁ? እስክንድር ነኝ። ድጋሚ ተመልሰን መጥተናል። እንግዲህ ቀደም ሲል ስቱዲዮ ላይ በሰማችሁት ታሪክ መሰረት አንድ ሰፈር ውስጥ ነው የምንገኘው ማለት ነው። ያም ሰፈር እንግዲህ ልጅቱን ጥለዋለች ወይም ደግሞ ልጁን እንዲጠፋ አድርገዋለች የተባለችው እናት ሰፈር ላይ ነው የምንገኘው። ፍቅረኛዋን ቅድም ስቱዲዮ ላይ እንደሰማችሁት ልጁ ወይም ደግሞ የገዛ ልጁ የት እንዳለ አያውቅም። አንዴ ማደጎ ቤት ትለዋለች፣ አንዴ ለቤተሰብ ሰጥቼዋለሁ ምናምን እያለች የተለያየ ምክንያት ነው እየሰጠችው ያለ። እሱ ደግሞ አሁን ላይ በቃ የነበረው ያጠፋውን ጥፋት አውቋልና በቃ ቢሆንም አሁን ላይ ልጃችን ማሳደግ አለብን፣ አንቺ ባትሲ እንኳን ያሳድጋለሁ አይነት ስሜት ውስጥ ነው ያለው። ጓደኛዋ ደግሞ ልጅዋ በህይወት የሚኖር አይመስለኝም ወንዝ ላይ ጥዩዋለሁ የሚል መረጃ ቅድም በሰማችሁት መልኩ ሰጥታናለች ማለት ነው። ስለዚህ ይሄን እውነት ለማረጋገጥ ሴትዮዋ ወይም ልጅቷ እናትየዋ ቤት ጋር እንሄዳለን ማለት ነው። እንግዲህ እነዚህ ሰዎች እዛ ጋር ቆመው እየጠበቁን ነው። እኛ መግቢያ መስራት ስላለብን ነው እዚህ ጋር ያለ ነው ማለት ነው። እንሄዳለን፣ እነሱ እናገኛለን፣ ወደ እሷ ቤት ይወስዱናል ማለት ነው። እዛ ቤትም ሄደን እንግዲህ እሷ አምና ይቅርታ ትጠይቃለች ወይስ ደግሞ ሌላ ነገር ውስጥ ታመጣለች የማይታወቅ ወይም ያልተገለጠ ሚስጥር አለ ወይ የሚሉትን ለማየት እንሞክራለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የቱ ጋር ነው ቤቷ? ወደ ጋር አይደል? እሺ እንሂድ። ሰላም አለሽ? እስክንድር እባላለሁ እና አንዳንድ ጥያቄዎች ለመጠየቅ ነበር የመጣ ነው። እሺ ይቻላል? እሺ ላይት ምናምን እናስገባ ላይት። እሺ ውድ ተመልካቾቻችን እንግዲህ ቤት ውስጥ እንገኛለን። ፍቃደኛ ስለሆንሽና ቤትሽን ስለፈቀድሽልን በጣም እናመሰግናለን። ለኢንተርቪው ፍቃደኛ ስለሆንሽ እና ደግሞ ቤትሽ በጣም ታምራለች። ቆንጆ ናት አይደል? የቆንጆ ሴት ቤት ቆንጆ ናት ይባላል። እሺ እስኪ ለመተዋወቅ ያክል ከአንቺ ልጀምር። ስምሽን? እኔ ኤደን እባላለሁ። ኤደን አለም እስክንድር ግርማ እስክንድር አለምና ኤደኖች ኤደንን። እንግዲህ እስኪ ስለናንተ ከናንተ ጓደኝነት ልጀምርና የናንተ ጓደኝነት እንዴት ነው የተጀመረው? የኛ ጓደኝነት አብሮ አደግነን በቃ ትማማቾች እንደማለት ነው። አብረን ያደግነው አብረን ጭቃ እያቦካን ያደግነን፣ ትምህርት አብረን የተማርነው። የአንድ ሀገር ልጆች ናቸው? የአንድ ሀገር ልጆች፣ የአንድ ሰፈር ልጆች ነን። ኦኬ በጣም ደስ ይላል። ብዙ ነገር አብራችሁ ሼር አድርጋችኋል? ብዙ ነገር አሳልፈናል አብረን። ይሄ ሁሉ አሳልፋችሁታል አይደል? ታዲያ እንዴት ወደ አዲስ አበባ መጣችሁ? ወደ አዲስ አበባ የመጣሁት እኔ ነኝ መጀመሪያ። ኦኬ እሺ። እንዴት መጣሽ አንቺ? መጀመሪያ እንዴት ወሰድሽ?
አይ ትምህርት ምናምን ስጨርስ ያው ቤተሰብ ጋር መቀመጥ ትምህርት አቁመ ምናምን ትንሽ ይከብዳልና አዲስ አበባ መጥቼ ተቀጥሬ ቤት ተከራይቼ እየሰራሁ ነበር። ከዛ ብዙም ሳልቆይ እሷም አብራ ተከትላ መጣች። ኦኬ አንቺ ለምን መጣሽ? አይ እዛ ካለሷ መኖር ስለማልችል እሷ ጋር መጣሁ። እንዴ ካለሷ መኖር ስለማልችል? አይ በጣም ስለምወዳት እንደቴ ነው። ኦኬ እና እሷን ከከትዬ መጣሁ። እንደሷ ትምህርትሽን ጨርሰሽ ምናምን ነው ወይስ ዝም ብለሽ? አይ በማላ አቋርጬ መጣሁ። እና እዚህ አልቀጠልሽው? ነው ወደ ስራ እየሰራን ነበር ባንት አቋርጠሽ እንደመጣሽ ወደ ስራ ነው የገባሽው? እና አንድ ላይ መኖር ጀመራችሁ? አዎ። እና ሸበላው ጋር እንዴት ተዋወቃችሁ? ከሱ ጋር የሆነ ታይም ታክሲ ጋር ስልክ ረስቼ ወርጄ እና በሌላ ስልክ ደውዬ ስልክ የጠፋብኝ ምናምን ብዬ ስደውል እሱ ነበር ያነሳ። እና እሱ የታክሲ ረዳት ነበረ። እሺ አንስቶ አወራኝ። ስልክሽ እኔ ጋር ነው ምናምን አለ። ከዛ ተደዋወልን፣ ተገናኘን፣ ስልኬን ሰጠኝ። በቃ ሻይ ቡና እያልን ብዙ በቃ በዛ ደጋገመን። ወደ ሻይ ቡናው ነው የሚተደጋገመው? አዎ በቃ በዛ ቀንም ሌላ ቦታም መገናኘት ጀመረን እያወራን። ከዛ ወደ ፍቅር ገባን። አንቺ ጠየቅሽዋለሁ? አይ አዎ በስነ ምግባሩ በሁሉም በቃ ወደድከው። እኔም ወድጄዋለሁ በሰዓት እሱም ወደኝ ነበር። በምን አወቅሽ እንደወደድሽ? አይ መረጋገጫ ነበርሽ? ብቻ በዛ ሰዓት ኦኬ። እና ብዙ በቃ ከዛ ፍቅር ተጀመረ ከሱ ጋር? አዎ ከዛ ጋር ነበር የምኖር በጣም ብዙ ማለት እየተዋወቅን እየተላመድን በጣም ፍቅር የጨመረ ሴት ከሷ ቤት ወጥቼ ሌላ ቤት በሱ ጋር ያዝን። ከሱ ጋር ተከራያችሁ? አዎ። ይሄ ሀሳብ ያንተ ነው እሱ ነው? ሀሳቡ የሁለታችን ነው። ያው ሁለታችን ላይ ሁለታችሁ ላይ ሆነ አንድ ሰው ያስባል፣ ከዛ ሁለታችሁ ተስማማላችሁ ነው የሚሆነው? ልክ ነው። ያው ማን አሰበልሽ? እንግዲህ እሷ ናት የምታስበው። ኦኬ እሷ ናት መጀመሪያ ያስበው ነበር። ከዛ አንድ ላይ መኖር ጀመራችሁ? ልክ ነው። ፍቅር ያው እንግዲህ እኔ ጓደኛዬ ጋር ሆኜ ፍቅር እንደዚህ አብረን መኖር አንችልም። ስለዚህ እኔ ያለኝ ሀሳብ ተከራይተን አንድ ላይ መኖር አለብን ብላ አሰበች። ያው እኔም በሰዓቱ ፍቅር ስለነበረን ያኔ ሀሳቧንም እሺ ብዬ ተቀበልኩና አብረን እየኖርን ነበር ተከራይተን ማለት ነው። ኦኬ አብረው መኖር እንደሚፈልጉ እንዴት ነበር ያወቅሽው? እንዴት ሰማሽ? ከዛስ ደበረሽ ወይስ ደስ አለሽ? በምን ሁኔታ? አይ እኔ የምወዳት ጓደኛዬ ስለሆነ የራሷ የሆነ ህይወት ስኖራት ደስ ነው የሚለኝ። እና እንደዚህ ነበር ከቤት ልውጣ ምናምን ስትለኝ ያው ስለ ስርቃይ ከጎኔ ከፋኛል ጓደኛዬ ነች። ግን ደግሞ እሷ ጥሩ ህይወት ላይ የተሻለ ነገር ስለሆነ የዛን ያህል አልተሰማኝም። ግን አሁን አንዳንዴ አብረሽ ስትኖሪ ብዙ ነገሮችን ሼር ታደርጊያለሽ ማለት ስሜትሽን ሼር ታደርጊዋለሽ፣ ንዴትሽን ምንሽን እና ላይክ ሲረቅ ግን ብዙ ነገር ይርቃል አይደል? ይርቃል። ግን ምንም ማድረጋችንም ለምን እሷም ወደደች መሆን አለባት። እኔም ደግሞ ነገ እንደሱ አይነት ይኖረኛል ብዬ ስላሰብኩ ምንም ይጻናል አልከፋኝም። መቼም ሁለታችሁ አትንገው። ጓደኝነታችሁ ከዛ እየቀዘቀዘ መጣ ወይስ እንዴት ነበር? አይ አብሮ እያሉ አንድ ቤት ስኖርና ስትራራቅ ያው የተወሰነ ርቀት ይኖራል። በቅርብ አታገኛትም ምናምን። ግን ያው እሷም ቤት ትመጣለች እኔም እሄዳለሁ እነሱ ጋር። ከዛ በኋላ ምን ተፈጠረ? ቤት ተከራይታችሁ አብራችሁ ምናምን ከመኖር ከጀመራችሁ በኋላ? ያው አብረን እየኖርን እያለን ብዙ ጊዜ ከዛም በኋላ በአጋጣሚ እርግዝና ተፈጠረ። አረገዝሽ አንቺ? አዎ። እሺ። ከዛም በኋላ በቃ ትንሽ 3 ወር ሲሞላ ነገርኩኝ እሱ። ለማን እሱ ነገርሽው? ኦኬ እርግዝናውን ካወቅሽ ነው 3 ወር የሆነሽ ወይስ 3 ወር ሲሆንሽ እርግዝናው? 3 ወር ሲሆንሽ። አንቺ እንዴት ነበር ያወቅሽ መጀመሪያ? አይ እኔ በአጋጣሚ ሆስፒታል ሄጄ ነበር ነገርኩኝ። ኦኬ እንደዚህ ምልክት ምናምን አይተሽ ነው? ኦኬ ከዛ ለሱ ነገርሽው? አዎ። ከዛ በቃ ደስ አለው ምናምን ማታ ላይ ነበር የነገርኩት። በቃ ተደስቶ እያለ ምናምን በቃ ደስ ብሎን አድረን ጠዋት ላይ የለም ነበር ጠፋ? አዎ። የጠፋ እንዴት ጠፋ? በሰዓቱ ማታ ላይ እንደዚህ ያን ነገር ስትነግረኝ ያው እሷን ለማስደሰት ስሜቴን አላሳያትም ነበር በማታው። እሺ። ግን በውስጤ በጣም የተጨናነኩኝ ስለነበረ በጠዋቱ ምንድነው ያስጨነቀህ በጊዜው? ያው ይታወቃል እንግዲህ ልጅ አረገዝኩ ስትል አንድ ነገር
በሰዓቱ ያለው ኑሮ ሁኔታ ያለንበት ቤት ኪራይ ነው ምሰራው ታክሲ ረዳት ነው እሷም እንደዚሁ ብዙም እንትን የማይሆን ስራ ነው የምትሰራው ቤተሰብ ማስተዳደር በጣም ይከብድ ነበር በሰዓቱ በጠዋት ስራ ብዬ ወጥቼ ከሷ ያው እሷን ለማስደሰት እሷንም እንደድሮ ደንብዬ በጠዋቱ ወጣሁኝና በማታው አልተመለስኩም በዛው እንግዲህ አገርን ጥለ ለመሄድም በጣም ይከብዳል ብር ያስፈልጋል ወደ ሀገር ቤት የገባው ወደ ቤተሰቦች ማለት ነው ከዛ ማዘራል እንዳጋጣሚ ቤት እንደደረስኩ እናቴን አገኘው ምን ሆነ ነው የመጣው ነው አለችኝ ያው አይ ትንሽ አገሯ ትንሽ ስለከበደኝ ረፍት አድርጌ ልመለስ ብዬ ነው አልኩኝ ግን ያው እናት ስለሆነች የሰው ጭንቀት ይገባታልና ተረዳችው ማለት የሆነ ነገር እንዳለብኝ ገባትና እኔን መላለ ማስከፋት ትንሽ እሺ በቃ ይሁን ልጄ ምናምን በቃ አረፍ በል ምናምን ብላ እንትን አለችኝ ትንሽ አንድ ወር ሁለት ወር ከቆየሁኝ በኋላ ነገርኳት ለእናቴ ማለት አይ ከዚህ በፊት በስራ ሁኔታ የታወቀው ፍቅረኛ ነበረችኝ አብረን እየኖርን ተከራይተን እየኖርን በመሃል አረገዝኩ ስትለኝ በዚህ ኬዝ ነው ደንግጬ የመጣሁት ምናምን አልኳት ከዛ በጣም አዘነች ያው አንተ ይሄ ነገርና እህት ላይ ወይ ደግሞ እህት ላይ ቢደረግ ደስ ይላል እንዴት ጥለ ተመጣለ ብላ በጣም ተቆጣችኝ አዘነች ከዛ እኔ ምን ላርግ እናቴ እንደዚህ ነው እየሆንኩ ያለሁት እንደዚህ ነው እየኖርኩ ያለሁት ይሄ በዚህ ኑሮ ደግሞ በጣም ይከብዳል ብዬ አስረዳት በአጋጣሚው እንግዲህ መከረችኝ ምክር ሰጠችኝ አይታው ሂድ አያት እሷ ተጎርታ ሊሆን ይችላል ማሳደግ ካልቻልክ ለኛ ስጥ እኛ ጋር ጊዜና እና እናሳድጋለን ግን አትራቀት ምናምን ብላ መከረችኝ እሺ ብዬ መጣሁኝ ወደ አዲስ አበባ ተመልሼ ማለት ወዲያው በሁለት ወር ነው የመጣው ማለት ማለት አሁን እንደነገረ እሷ በ3 ወር ነው የነገረች ስለዚህ ስትመለስ 5 ወር ነበር ማለት ነው ሳትወልደው ነው የመጣው አይ ከወለደች በኋላ ነበር እኮ ከሁለት ወር በኋላ ነገርኳት ስላልከኝ እኮ ነው ማዘር ያለው የነገርኳት ለሷ ያለ የመጣውበት ኬዝ ነበር እሺ ከዛ ተመልሼ ሲመጣ ከወለደች በኋላ ነው ኦኬ ለማዘር ከነገርካት በኋላ እዛው ቆይታል እዛው ቆይቼ ከወለደች በኋላ ነበር የመጣሁት ልጁን ያው አላመንክበትም ነበር ማዘርም እንደዛ በትለህም ውስጥ አላመንበትም ነበር ማለት ነው በጣም ተጨናንቄ ነበር ያው ይገባል የኢትዮጵያ ኑሮ እንግዲህ ያለንበት ነገር ነው ሁሉም የሚያውቅ ነገር ነው ለዛ ነበርና ደንግጬ ምን ይዛ ይገባው ተመልሼ እሷ ከወለደች በኋላ ነበር የመጣሁት ቢሆንም ስቲል ከባድ ነው ማለት አሁን ያ የርግዝ እንዴት አሳለፍሽው ግን ያን የርግዝና ጊዜ እንዴት ነበር ያው ከባድ ነበር ግን በቃ ተወጥቶ ምንም ቢከብደኝም ሰራት ሰሪ ነበር ወይስ እንዴት ነበር ሰራለሁ እስከ ስንት ወር ሰራሽ እስከ 9 እስከምወልድ እየሰራው ነበር ምን ነበር የምትሰሪው ሁሉንም ስራ ሰራለሁ ያገኘሁት ታኔ የማይከብደኝ ሁሉንም ስራ ሰራ ነበር መጨረሻ የምትቀን እንዴት ነበር የት ነው ሆስፒታል ሲሄድሽ ወይስ እዛው ቤት ነው እንዴት ነበር ይሆን ሆስፒታል ነበር የሄድኩት ስራ እየሰራሽ ነው የመጣብሽ ቤቱ ወይስ ቤት ነው እንደ አጋጣሚ ከስራ ገብቼ ቤት ላይ ነበር ያመመኝ እና 10 ሰዓት 11 ሰዓት ነበር ሄድኩ ቀን ማለት ነው ማታ ላይ ወደ ማታ አካባቢ እሺ ከዛ ሄድኩኝ እዛው በቃ ሶልድ የቤተሰብ ስልክ አሉ ቤተሰብ ተደወለላቸው መጡ ቤተሰብ ጋር ነው ልጅ የሚያርቁ ቤተሰብ እዚህ የለም አላልሽም እንዴ መጡ ተደወለላቸው ለሷ ነው ወይስ ለሌላ ሰው ለጓደኛዬ ተደወለው ለአንቺ ተደወለልሽ ከዛ አንቺ ቤተሰብ እንዲመጣ አረግሽ ቤተሰብ ያው ጓደኞቻችን እንጂ ቤተሰብ አልመጣም ሰው ቤተሰቦች አልመጡም አሁን ቆይ አይደለም ቤተሰብ ልጁ ቤተሰብ ጋር ነው ያልሽኝ ከወለድኩ በኋላ ቤተሰብ ጋር አደረኩት የዛኔ የመጡት ቤተሰቦች ናቸው የወለድሽ ጓደኛዬ እቴ ኤደን ማለት እኮ እሷ መታለች እሱ ጥሩ እሱ ገባኝ ግን ቤተሰቦች እንደገና መተዋል እዛ በኋላ ምናቃቸው እንደ ቤተሰብ ምናያቸው ነበሩ እነሱ ናቸው የሰሩት እነሱ መጡልን በደንብ አረጉ ከዛ በደንብ ተተረጋጉ በኋላ ቤተሰብ ጋር ነው የራሴ ወሰድኩ እኮ አንቺ ለምን ያህል ጊዜ ያዝሽው ልጅን አብረሽ ካንቺ ጋር ብዙ አልቆየም
2 ወር ምናምን አንቺ ጋር ነበር? አዎ። ከ2 ወር በኋላ ደግሞ የት ሄደ? ቤተሰብ ጋር ወሰድኩት። አንተ በስንት ወር ነው የመጣው? ልጅ በተወለደ በስንት ወር? ሴት ናት ወንድ ናት የተወለደች? ሴት ናት። ልጅቷ በተወለደች በስንት ወር ነው የመጣው አንተ ወደዚህ? እኔ ከተወለደ በኋላ 4 ወር ምናምን ይሆናል። 4 ወር። እሺ ابدأ يومك صح مع خبز لوزين. صباح الإنجازات والنجاحات الكبيرة. خبز لوزين البر فطور كله قمح ونخالة، لكل قطعة حكاية. እሺ አንቺ ጋር 2 ወር እያልሽ ነው? አንቺ 4 ወር አልሽ፣ እሷ ደግሞ 2 ወር እያለች ነው። ይሄ ነገር አይምታታም? እንጃ እንግዲህ እንዴት እንደምታወራ። ለምን እኔ ነኝ ያረስኳት። እስከ 4 ወር ያረስኳት ነበር። እስከ 4 ወር ድረስ ልጁ አብሯት ነበር ከሷ ጋር እኮ። ታዲያ 4 ወር አሁን አንቺ ታዲያ ለምን 2 ወር የምትይ? 4 ወር ነው ለማደጎ ነው የሰጠሁት። አሁን ለቤተሰብ የሰጠው ስታል ነበር እንዴ? አዎ ሰዎች እንደ ቤተሰቦች ናቸው። የሰጠሻቸው ሰዎች ናቸው እንደ ቤተሰቦች? ወላጀም ጋር ወስጃለሁ ብለሽኝ ነበር ያልሽው። ደግሞ እንግዲህ ያለኝ አታውሽኝ። ያው ያሳለፍናቸው የፍቅር ጊዜያቶች እያሰብሽ እንግዲህ ቤተሰብ ጋር ስትይ እናት አባትሽ ጋር ማታቸው ነው። ሲጀምር አንተ ምን አገባህ? በዛ ሰዓት አንተ ከጎኔ አልነበርክም። በቃ ጫካ ላይ ዳጅን ነው ሰተኛ ሄድከው። ምን አገባህ? አንቺ ደግሞ አንቺ ነሽ ለዚህ ዳራግሽኝ። አይደለም እነሱ እኮ አሁን ልጁን ፈልገው ነው የመጡት። እሷ አንቺን እዚህ ለመዳረስ ምናምን አይደለም። በዛ ሰዓት አስጥለኝ ነው ሄደው። ጥሎ መሄድሽ ለሱ ስህተት ነው። እሱ እኮ አምናለሁ አይደል? አንተ በቃ ወንጀል ነው የሰራ። አንተ ራስህ ወንጀል ነው የሰራ። ትክክል አላደረግም። መጥቼ ተሰስቼ ይቅርታ ለመጠየቅ ልጅ ቢሆንም እዚህ ነበር የመጣው። ያንተን ይቅርታ ምንም አልፈልግም። እዚህ ራስ መምጣት አልነበረብኝም። የፍቅር ጊዜያቶች ብለሽ እንግዲህ ይሄን ነገር ያው ሰው ልጅ ነሽና ሰው ልጅ ደግሞ ያጠፋል ብለሽ ማሰብ ነበረብሽ። ልጁንም ማሳየት ያው በዛ ሰዓት ጥላኝ መሄድ አልነበረብክም እኮ። አሁን ጥሎሽ ሄዷል። ያ ነገር በቃ የተፈጠረው ተፈጥሯል እኮ። አሁን ቢያንስ ልጁ የት ነው ያለው? ልጅቷ ሴት ናት አይደል? ልጅ የት ነው ያለችው? እሷን ብቻ ነገር ቢያንስ እሱ ይላል እንዴ? ምን ማለት ነው? አላውቅም። ለማን ነው የሰጠሽው? ለማን ነው የሰጠሽው? ቤተሰቦቼ ጋር ናቸው። ወይኔ መድኃኒዓለም ሴትዮ ምንድን ነው የምትለው? አሁን ቅድም ማደጎ ላይ አላልሽም እንዴ? አጣርተናል። ወላጆቹ ጋር እናንተ ሄዳችኋል አይደል? አጣራ ስለ ልጅ እንደውም አላውቅም። እኔ ልጅ የሚባል አላውቅም። እንዴት ነው የማታውቂው? አላውቅም። እሱ እኮ አባት ነው፣ ይመለከተዋል። አሁን ይኸውልሽ ነገሩን እያጋነንሽው እያከበድሽው እየሄድሽ ነው። አባት ማለት እሱ አባት እንደሆነ በዛ ሰዓት መኖር ነበረበት። ጠፍቶ መሄድ አልነበረበትም። እኔ ብቻዬን ብዙ ፈተና አልፌያለሁ። አውቃለሁ። ስንት ነገር አልቻለሁ። ያው ተረድቼ ይቅርታ ጠይቄ ተሰስቻለሁ። ያንተን ይቅርታ መቼም አልፈልግም። ለመቀበል አንቺ ጋር መጥቻለሁ። እኔ ይቅርታ አልፈልግም። ያንተን ይቅርታ መቼም ይቅር አልልክም። እሱን ይቅርታ አትበይው። እሱ ጉዳይ አይደለም። እሱ ቀስ ብሎ የሚመጣና የምታወሩበት ጉዳይ ነው። አሁን የልጅቷን ነገር ነው እኛ ማወቅ የምንፈልገው። ስለ ልጅ አላውቅም። እናት እኮ ነሽ። እንዴት ነው የማታውቂው አንቺ? እናት ነሽ፣ ወልደሻል። የት ነው ያረግሻትሽ? ንገሪኝ። የት እንዳረግሻት ብቻ ንገሪኝ። ቢያንስ እሱ በቃ ሰላም ያገኝ እኮ። አሁን እኛ ሌላ ምንም ነገር አይደለም እየፈለግን ያለነው። ልጅቷ ያለችበትን አድራሻ ብቻ ንገሪኝ። ለምንድን ነው መናገር ያልፈለግሽ? እኮ አልገባኝም። መናገር አልፈልግም ሳይሆን እሱ እንዳውቅ አልፈልግም። ለምን? በዛ ሰዓት እሱ ጥሎኝ ነው የጠፋው። ስለዚህ እሱ ጋር ምንም በቃ አይደለም። ሁለታችሁ ተጣልታችኋል። እሱ በቃ ይሆናል፣ በቃ ጸብ ይፈጠራል። በትዳር መሀልም በጓደኝነትም በሁሉም ነገር ጸብ ይፈጠራል። ግን አሁን እዚህ ጋር ከሁለታችሁ መሀል ላይ አንድ ነፍስ አለ። እሷ ነፍስ ደግሞ አባቷን ማወቅ ትፈልጋለች። ምንም እንኳን ጥሏት ሄደም ምንም ሆነም አባት ነው። የሚካድ የሚፋቅ ነገር አይደለም። ስለዚህ ቢያንስ አባቷን እንድታውቅ አድርጊ። አልፈልግም። እሱ ሲጀመርም ምንም አልፈልግም። እዚህ ሲጀመር ለምን ይዛችሁ መጣችሁ? ልጄ እኮ ናት። የማወቅ ልጄ ናት ማለት ያለብህ ዛሬ ሰዓት ነበር። ጥለኛ ለመሄድ ነበረብህ። በቃ በሰዓቱ ይገባሻል። በሰዓቱ ተቸግሬ ነው። ችግሬን ትረጃለሽ ብዬ አስቤያለሁ። አሁን ደግሞ ተሰስቼ ይቅርታ ለመጠየቅ መጥቻለሁ። ልጄን ለማየት መጥቻለሁ። ልጄን በቃ አይኗን ብቻ አሳይኝና እሄድልሻለሁ። በቃ እሱ ልጄን መቼም አታያትም። ለምንድን ነው የማያት? የት ነው ያለችው ልጅቷ? የትም ትሆን የትም እሱ እንዲያት አልፈልግም። እሺ የት ነው ያለችው? ኤግዛክትሊ ያለችበትን ቦታ ብቻ ንገሪኝ። እናትሽና አባትሽ ቦታ ላይ እንደሌሉ አረጋግጠዋል፣ ጠይቀዋል። ማደጎ ያልሽውም ደግሞ 10 ሰው ነው ለእሷም የነገርሻቸው። እነዛን ሰዎች ሂደውም ተጠይቀዋል። የለችም፣ እንደዛ የምትባል ልጅ የለችም። የት ነው ያደረግሻት?
ለምን ደማ ተናገሩ ማለት አትሊስት እሱ ሰላም ያገኝ ምንድነው በቃ ያጠፋው ጥፋት እናቃለን እኔም እንዳጠፋ ቃሉ አምናለሁ እሷም ሁላችንም እናቃለን ግን ቢያንስ ልጅቷ ያለችበትን ንገሪውና አይኗን ያት ልጅቷም ደግሞ አባት እንዳላት ትረዳ አባት አላት በቃ ቢያንስ ይሄ ግንኙነቱ ምነው እዛ በኋላ የሚመጣ ጉዳይ ነው አባት እንዳላት እሱ እንደሆነ ራስ ማወቃት እኔ እንድታውቅ አልፈልግም አንቺ ነሽ የምትፈልጊው እሱ እኮ ያንቺ ውሳኔ ነው የልጅቷ ልጅ ደግሞ አለ እዚህ ጋር ገብቷል ልጅቷ ደግሞ ማወቅ ትፈልጋለች ልጅ እኮ ናት የአባቷን ማወቅ ደግሞ አለባት ልጅ ማለት የነበረበት ያለባት እንድትጠላ ነበረበት ቋም ምን እየደበቅሽ ነው ምንም አልደበቅም የት ነው ያለችው ልጅቷ አለች እርግጠኛ ነሽ አዎ የት ነው ያለችው ማደጎ ጋር አለች ወይኔ አሁን ቅድም እናቴ ጋር አላለሽ የዋሽሽ ነገር አለ እንዴ አላም ዋሻ አንተ ያገባም ስለ ልጅቷ ምንም ነገር አትጠይቅ አባቷ ያለባት ማደግ የለባት አይ ታርጋለች ችግር የለውም እኔ ያለውላት እናትም አባትም ምን ያሰድጋታል እኮ ታዲያ ለምንድን ነው ልጅቷ ያለችበት መናገር ያልፈለግሽው አልፈልግም መናገር እሺ ለሱ መናገር አስፈልጊ አዎ ለምን አልፈልግም እንዳቀር ፈልገው እኮ ያደረገው ነገር በጣም መጥፎ እንደሆነ እኮ እናቃለን ሁላችን አሁን እኮ እኔም ተረድቻለሁ ሁላችንም እኮ ስለዛ ነገር እኮ ገብቶናል አንተም ገብቷል አይደለ ያደረከው ነገር በጣም ነውር ነው በቃ መጥፎ ስራ ነው የሰራው በቃ ለዛ ብዬ እኮ ነው እኔም ተሰጥቼ ይቅርታ ለመጠየቅ ልጅቷም ያለባቷ እንዳታርግ ብዬ መጣሁት አይኗን ብቻ ሳይኝና እኔ መሄድ ከፈለግሽ መቼም አትያትም መቼም እሱ እኮ ያንቺ ውሳኔ ነው የልጅቷ ፍላጎት ደግሞ ሌላ ነው ልጅ ይሳነች አይደለ ብትፈልግም እንድታውቅ አልፈልግም እኔ እንደዚህ ብሎ ነገር እኮ የለም በህግም እኮ አንቺ ትጠይቂያለሽ እሺ የት እንዳለች ብቻ ንገሪኝና አይኗን ብቻ አይችልኝ በቃ ያለችበትን ብቻ ንገሪኝ ልጅቷ አለች አዎ የት ነው ያለችው አለች እኮ የት ወንዝ ጋር ጥለሻት ነው አይደለ አንቺ በገዛ ስጋሽን ምን አውሬ ሴት ነሽ አንቺ ሴት የተረገምሽ አንቺ በገዛ ስጋሽ ትጠጣለሽ በገዛ ስጋሽን ስጋዬን የኔ ደም ቆይ እንደዚህ አትሁኝ ቆይ እሷን አይደለም እኔ እንደዚህ አትሁኝ አንቺንም አለቅሽ ቆይ እንደዚህ አትሁኝ ቆይ ተረጋጋ በገዛ ልጄን ቆይ ይሄ ያልተረጋገጠ ወሬ ነው አንቺ አይተሻታል እሱ ነገር አይተሻታል ስትላችሁ ወይኔ አለቃት በገዛ እና ለምንድን ነው እንደዚህ አልሽሽ ንገሪ ብቻ እንደዚህ ብላ ነገር አልሽ ስጋውን እዛ ወንዝ ላይ ቆይ ተረጋጋ ልጁን ሳይሆን እኔን ነገር ቆይ አንቺም ተረጋጋ መጀመሪያ ምንድን ያደረግሽው ንገሪ ወንዝ ላይ ጥለሽው አላልሽም ይሄ ግልጽ ዝም ብለሽ ይወርሽ በግልጽ ምንም እንደዚህ ስለሆነ ምንም የተለየ ነገር አይፈጠርም ወጥተን ያደረግሽውን ነገር በትክክል ነገር ምንድን ያደረግሽው ወንዝ ላይ ጣልሽው ነው አዎ የት ወንዝ መቼ ነው የሆነው ንገሪ መቼ ነው የሆነው የት ወንዝ ላይ ጣልሻት እንዴት አስቻለሽ በዛት ብቻዬን ስለሆንኩኝ ቆረጥኩ ጓደኛሽ አብራሽ አልነበረች አይ መናገር አልፈለኩ እሺ የት ወንዝ ነው ወንዙ የት ነው የት ወንዝ ነው እሺ ንገሪኝ ወንዙ የት ነው ወንዙ አስታውስ ኧረ ተይ ምን አሁንም እየደበቅሽኝ ነው ምንድን ነው የደበቅሽኝ አይ መደበቅ ሳይሆን አላስታውስም እንዴት ነው የማታስታውሽው ምንድን ነው የተፈጠረው እስኪ ንገሪኝ ለምንድን ነው የማታስታውሽው የት ነው አሁን ወንዝ የት ነው ስልሽ ወንዙ ማወቅ ያቅፍሽም አይደለ የጣልሽበት ወንዝ አይደለ እንዴት አታውቂው ክፍለ ሀገር አዲስ አበባ እንደ ያለሽው አንቺ የት ክፍለ ሀገር ነሽ የት ክፍለ ሀገር ነሽ የት ነው የወስድሽ የጣልሻት ውሃው ላይ ነው ዝም ብለሽ የጣልሻት ዝም ብሎ ከዛ ምን አደረግሽ ምንም አላደረኩ ጥለሻት ዞራልሽ ለምን ማለት ቁጭ አድርጎ መሄድ አይሻልሽም የሆነ ቤት ምናምን አታስቀምጫትም በዛ ሰዓት እሷ አልመጣልኝም ወንዝ የሚያስጥል ምን ምክንያት ታገኘ ሌላ አማራጭ አጥተሽ ነው አናግሪኝ ሌላ አማራጭ አጥተሽ ነው በዛ ሰዓት ምርጫዬ ነበር
ማንን አማከርሽ? ማንም አላማከርኩም እኮ ለምን አላማከርሽም? ይሄ እኮ በቃ በጣም ትንሽ ነገር እኮ ነው። ቅድም ምን ስትይ ነበር? ለማደጎ መስጠት ትችላለሽ ትያል ነበር እና ልጅሽን ገለሻታል? ልጅሽን ገለሻታል? አዎ ወንዙ ሲወስዳት ቁመሽ ያይሻት ነበር? ለምን ጥያት ነው? ስላሴስ እያየሻት ማለት ነው። ወንዝ ላይ ጣልሻት ነው? ይኸውልሽ አለም ማለት ሌላ የደበቅሽ ነገር አለ? ንገሪኝ በግልጽ። የደበቅሽ ነገር አለ ሌላ? አይ ምንም። እርግጠኛ ነሽ? እኮ የትኛው ወንዝ? እሺ የትኛው ወንዝ ላይ ጣልሻት? በዛ ሰዓት የትኛው ወንዝ ነው? እንዴ ለምን እንደማታስታውሺው? ልጅሽን እኮ ነው የጣልሻት አይደል? ልጅሽን የጣልሻት ልጅሽን የጣልሽበት ቦታ እንዴት ነው የማታስታውሺው? የሰከረ ሰው እንኳን ያስታውሳል፣ እንኳን አእምሮ የሚሰራ ሰው። የት ቦታ ነው የጣልሻት? ታስታውሽም? ክፍለ ሀገር ስንኖር ረጃዋን የጣልኳት። ክፍለ ሀገር እኮ አልሄድሽም፣ ከእሷ ጋር ነበርሽ እንዴ? ክፍለ ሀገር እኮ እንዳልነበርሽ ጓደኛሽ። ምንድን ነው የደበቅሽኝ? እባክሽ ንገሪኝ። ምንድን ነው እኮ ክፍለ ሀገር እኮ አልነበርሽም፣ አዲስ አበባ ውስጥ ነበርሽ ከጓደኛሽ ቤት ጋር። ጓደኛሽ እያረሰችሽ ነበር። ከዛ ወዴት ሄድሽ? ይህም አልልኩ ወራጅዋ ላይ ጠያታለሁ። ወራጅ ውሃ አይደለም፣ ወራጅ ውሃ አይደለም። ለምንድን ነው የምትዋሽኝ? ወራጅ ውሃ ቁጣ አድርገሽው ዝም ብለሽ ዞር አልሽ? እዛው ወንዙ ላይ ተተሻት? ኧረ በስመ አብ በይ አንቺ ልጅ፣ ኧረ በስመ አብ በይ። አለም እሱ እንዳያት ከሆነ እንደዚህ እያደረግሽ ያለሽው ንገር። አይደለም እውነቱን እየተናገርኩ ነው። አሁን በቃ ይሄን እውነቱ። ምንድን ነው እውነቱ? በወንዝ ላይ እንድጠልኳት፣ በቃ በወራጅዋ ላይ እንድጠልኳት። የ4 ወር ህፃን? ለምን እንደዛ ማድረግ ፈለግሽ? በዛ ሰዓት እንደዚህ ነበር ሀሳቤ። ለምን እኮ ምንድን ነው? ምን አስገድደሽ? ምንድን ነው ያስገድደሽ ነገር እኮ? ምክንያቱም 1 ወር 2 ወር 3 ወር ሙሉ አብራሽ ነበረች። እርግዝናም ማስወረድም ምናምን የሚባሉ ነገሮች ነበሩ። እነዛን ሁሉ አልፈሽ አታስወረጅ ምን ሳትይ ወልደሽ ሆስፒታል ሄደሽ ሁሉን ነገር አሳልፈሽ ለምን እዚህ ጋር ደረስሽ? በዛ ሰዓት በቃ እሱም ጥሎ ስለጠፋም እንደዚህም በቃ አረገ ብዬ ስለተጸጸትኩኝ፣ ጥሎ የጠፋው እኮ ቀድሞ ነው። አልፈለኩም የእሱን ልጅ እንደዚህ ማያዝም አልፈለኩም። ለዛ ነው። ስለዚህ ገደልሻት በእጅሽ አንቀሽ። ሽንት ቤት ከተሻት ነው? ወራጅዋ ላይ እንዳልኩት። እርግጠኛ ነሽ? አዎ በቃ እንዴ ምንድን ነው አትረዱም እንዴ? ምኑ ነው? አዎ ልጅሽን ገለሻታል? አዎ በስላሴስ እንዴት ጣቢያ ያለው ነው ተስማሚ እንትናት እኔ ራሴ ነኝ ገደልኳት። ኧረ በስላሴስ አንቺ ልጅ በኮንፊደንስ ታወሪያለሽ እንደዚህ? ኦኬ ፖሊስ ጣቢያ እንደወስድሽ የምትፈልጊው? ትችላለህ። ትችላለህ ሳይሆን የሰራሽው ስራ እንድትሄጂ ያደርግሻል እንዴ? እኔ ስለምችል አይደለም። አሁን ባላለሽ ፍቅረኛለሽ? አዎ አዲስ ወጥ ጀመረ። አዲስ ወጥ ጀመረሻል? ይሄ ነገር ያውቃል? እንዴት ብዬ እነግርሃለሁ? ይኸው አሁን እኔ ነገር ፖሊስ ጣቢያ ልትሄጂ ደግሞ ያለውን በሙሉ ይሰማል። ሁሉም ታሪክ ከተረዳ በኋላ ደግሞ ወደ እኔ ይመለሳል። ልጇን የገደለች እናት ጋር ነው የሚመለሰው? ልጁን እናረጋጋው በእናትሽ። እኔ አንቺ እኔ ወረች እንዴት አድርገን ነው Akkanan jedhu yeroo jalqabaa sana yeroo mucaan garaa ishee keessatti hin guddatin argitee kaatee ilmoo fi dhaqxee bishaan nyaachisuurra inni of keessaa baasanus ajjeesuudha. Ergi dhaltee kaatees ajjeesuun lubbuu ishee baaftetti lamaanuu garuu ijaan argitee kaatee garuma maaliitu ishee jedheefi. Akkamumatti ji'a 4 qulqulluu qabattee teessee kaatee ilmoo ofiisiitii ciniinfattee
dhalte akkamitti bishaan keessa buuftee bishaan akka nyaatu goote. Yookaan immoo namni ilmoo hin qabnellee jira dhattee mana namaa biran keessu. Uuma tokko dubbachuu wanti dubbatan hin jiru malee kan garaadhuma maalii xishii jedheefi. Bakka inni dhiisee deemeemi taa'eemi utuu hin taane gaariidha. Garuu ergi wanti kun faxarame bakka ofuma asiitii maaf hin guddifattu. Baay'ee tokko nama ajaa'ibsiisa. Utuu waan tokko hin murteessin dura utuu itti yaadanii gaariidha. Maaliif yeroo sana midhaan kun aartee kana goote gochuu dandeessi. Amma wanna akka ammaa softutti gaabbiidhuma iyyuu hin qabdu. Ofitti amanamummaadhaan dubbachuutti jirti jechuudha. Birree Enkaan nama ciniinfatee dhalee miti. Namni hin dhalleeyyuu ijoolleedhaaf lapheensaa irraa jechuudha. Amma simbirroon yeroo namni ilmoo ishii xuquudhaaf mana isin keessatti ijaarratte keessatti itti dhaqu akkasiin taatu hundumti keenya hin beekne jechuudha. Yoollee mixiidhumti ciniinuudhaaf iyyuu itti dhufte irraa tuttumatte maaliif hin argattii fi hin argattu garuu maaliif ilmoo waan taateef hin jaallatti waan ta'eef wanta itti dhufu qochoo isiitiin irra golboofte irraa dhorkite jechuudha.